የወንድ ልጅ ውበት ብዬማምነው ቅድም አንቺ ከስራ ጋር ልብሱ መቆሸሽ ምናምን ከሰራተኛ መሆኑን ያሳያል፣ ስትሮንግ መሆኑን ያሳያል ብለሽ ነው ያልሽው። ግን ክሊንሊነስ ንጽህና ለወንዶች እኔ አንደኛ ማስቀምጠው ንጹህ መሆን። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ? ጠዋት ተነሳሁ ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ቢያንስ ላለፈው 30 ዓመት ሚስ አድርጌያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስደው። ንጹህ ነው ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ፣ ያ በቂ ውበት ነው። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ድሮ አንድ ሰባኪ ነበረ ግርማ ቦጋለ የሚባልና ምን ይላል መሰለሽ? የክሪስማስ ዛፍ መስለሽ አትምጪ ፓስተር ግርማ ቦጋለ፣ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር። ቸርች ውስጥ ነው። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው። ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ እንደዛ ማብለጭልጭ የለባቸው። ሶስተኛው የነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። አራተኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው ልተወው፣ በቃ ለማሳየት ነገሮችን ባያረጉ። ምሳሌ ቆንጆ መኪና ይኖረዋል፣ ግን በቃ መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ። እንደዛ አይነት ነገር አለማድረግ። አምስተኛው ከእድሜ ጋር የሚመጡ ለውጦች አሉ። ለምሳሌ ራሰ በራነት፣ ራስ ፀጉር ቀስ እያለ ይገባል፣ ፀጉር ይሸብታል። እነዚህን አክሴፕት ማድረግ፣ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም ነው የሚያምርባቸው ወንዶች ደግሞ ሲሸብቱ ማለት እኔም እዚህ ጋር ጀምሮኛል አሉ። እዚህ ጋር ጠጋ ብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው የአባቴን ፀጉር እስከ መጨረሻው ድረስና ነው እንጂ ይመጣል። ሲመጣ አክሴፕት ኢት። ራሰ በራነት የወንዶች የጭንቀት ነምበር 1 ነው ይባላል፣ የጭንቀት ምክንያት። 6ኛው በጥንቃቄ ነው የምናገረው፣ ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም